በማዕከላዊ ኢትዮጵያ ክልል የስልጤ ዞን ምክር ቤት አራተኛ ዙር 32ኛ መደበኛ ጉባኤውን ማካሄድ በዛሬው ዕለት ጀምሯል። በዞኑ ዋና ከተማ ወራቤ እየተካሄደ በሚገኘው ጉባኤ ላይ የምክር ቤቱ አባላት፣ የዞኑ ከፍተኛ የመንግስት የሥራ ኃላፊዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና ጥሪ የተደረገላቸው እንግዶች ተገኝተዋል። በጉባኤው በዋና አጀንዳነትም ያለፈው የበጀት ዓመት ስራዎች አፈጻጸም ማለትም በዞኑ የተከናወኑ ማህበራዊ፣ ኢኮኖሚያዊ ልማት ስራዎች፣ የገቢ አሰባሰብና የመሰረተ ልማት ዝርጋታ እንቅስቃሴዎች በዝርዝር ተገምግመው የአዲሱ በጀት ዓመት እቅድና በጀት የዞኑን ህዝብ ሁለንተናዊ ተጠቃሚነት ያረጋግጣል ተብሎ የተቀረጸው የ2019 በጀት ዓመት አጠቃላይ የሥራ እቅድና በጀት ድልድል መርምሮ እንደሚያጸድቅ በጉባኤው ተመላክቷል። ይህ መደበኛ ስብሰባ የተለመደውን የስብሰባ ሂደት አልፎ የህዝቡን እውነተኛ ድምጽ በማዳመጥ ተጀምሮ የተጓተቱ መሰረተ ልማቶችን፣ የመሰረተ ድንጋይ ጥሎባቸው ትኩረት ያጡ ፕሮጀክቶችን መስመር ለማስያዝ እንዲሁም ማህበረሰቡን ስር የሰደዱ የመልካም አስተዳደር ችግሮችን በጥልቀት በመገምገም ዘላቂ ምላሽ ይሰጥባቸዋል ተብሎ ይጠበቃል።